ምን ተካሄደ ወይ? ሰላም እንዴት ናችሁ? በአዲስ ዓመት አዲስ አፕዴት ይዘንላችሁ መጥተናል። ድርጅታችን ኦሶ ማሽነሪ በ2018 በሰጣችሁን አስተያየት መሰረት ከዚህ በፊት በነበረን ማሽን ላይ የነበረን የሳከር ወይም ደግሞ የኩሊንግ ሲስተም ከድራም ውስጥ ነበረ አየርንና የተሰባበረ ቡና ምናምን ሳከር ጎን ወስደልን። አሁን ደግሞ እናንተ በሰጣችሁን አስተያየት ቡናው እዚህ ከመጣ በኋላ ቶሎ የመቀዝቀዝ ሰዓቱን በጣም አጭር እንዲሆን ከዚህም ላይ ሳካ አድርጎ የሚወስድልን አፕዴት አድርገን ይዘን መጥተናል እና ይሄኛው የሚሆነው ደግሞ ድራም ውስጥም ከቡናው ገና እየተቆላ ካለም ከድራም ውስጥም ከሱስጥም አየር ሳክ ያደርግልናል። እንደገና ደግሞ ከታች ደግሞ እዚህ ጋር ወጥቶ እየቀዘቀዘ ካለበት ፓርት ላይም ደግሞ እንደገና ሳክ ያደርግልናል ማለት ነው። ይሄ ደግሞ ለምንድነው የሚጠቅመን? ቡናው ቶሎ ከወጣ በኋላ ቶሎ የመቀዝቀዝ ባህሪ ስለሌለው ያው አንዳንዴ እዛ ጋር ሆኖ ቁጭ ባለበት ሊያርም ምናምን ይችላልና ከዋጋና ከመጠን አንፃር የሚያሳስባችሁ ደንበኞቻችን ደግሞ በ3 በ5 በ10 በ15 በ20 በፈለጋችሁት የኪሎግራም መጠን ይዘንላችሁ መጥተናል። ለሌላ ጊዜ እጄ እንዳይቀረጠፍባችሁ ፎሎ ማድረግ እንዳትረሱ።